እኛንም ቤተሰቦቻችንም አላህ ከጀሃነም እሳት ይጠብቀን። ሁላችሁም ኮሜንት ላይ አሚን በሉ። አላሁ ዐዘ ወጀል በሱ የካዱ ሰዎችን የቂያማ ቀን ጀሃነም በምን መልኩ እንደሚመጡ አላህ ሲነግረን ሱረቱ ዙመር ላይ እንዲህ ይላል፣ ወሲቀ አለዚነ ከፈሩ ኢላ ጀሃነመ ዙመራ፣ እነዛ የካዱ ሰዎች ወደ ጀሃነም ግሩፕ ሆኖ ይመጣሉ አለ። ሐታ ኢዛ ጃኡሃ ወፉቲሐት አብዋቡሃ፣ ልክ ወደ ጀሃነም ሲመጡ የጀሃነም በሮች የተከፈቱ ሆኖ ያገኟቸዋል ማለት ነው። ወቃለ ለሁም ኸዘነቱሃ አለም የእቲኩም ሩሱሉ ሚንኩም የትሉነ ዐለይኩም አያቲ ረቢኩም ወዩንዚሩነኩም ሊቃአ የውሚኩም ሃዛ። ከዛ በር ላይ የጀሃነም ዘበኞች ያገኟቸውና በእናንተ ላይ ከእናንተ የሆነ መልእክተኛ የአላህን አያ ወይም የአላህን ቁርአን የሚያነብላችሁ ነቢይ ያልተላከላችሁም ወይ ይባላሉ። ቃሉ በላ እንዴታ ይላሉ፣ ተልኳል ይላሉ። ወላኪን ሐቀት ከሊመቱል ዐዛቢ ዐለል ካፊሪን፣ ነገር ግን በካፊሮች ላይ የጀሃነም እሳት የጀሃነም ቅጣት ተረጋገጠባቸው። ምክንያቱም ነቢያቸው በእነሱ ሲላክላቸው በእሱ በነቢዩ አናምንም ብለው ስለካዱ ማለት ነው። ስለዚህ ጀሃነም በእንደዚህ አይነት ሰዎች ላይ ምን ተደርጋለች? ተረጋግጣለች ይባላሉ። ቂለ ድኹሉ አብዋበ ጀሃነመ ኻሊዲነ ፊሃ፣ ከዚያም ወደዚች ጀሃነም ሁላችሁም ግቡ ይባላሉ። ፈቢእሰ መስወል ሙተከቢሪን፣ የኩራተኞች መኖሪያ የኩራተኞች መመለሻ ምን ያህል ከፋች ሲል አላሁ ዐዘ ወጀል ይህንን የቁርአን አንቀጽ አውርዶ የጀሃነም ሰዎች እንዴት ጀሃነም እንደሚገቡ በዚህ መልኩ ይነግረናል ማለት ነው። ስለዚህ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለኛ ተልኳል፣ በእኛም ቁርአን ወርዷል። ስለዚህ እሳቸው ያሉትን ነገር መታዘዝ አለብን። ቁርአንም ያዘዘን ነገር መታዘዝ አለብን። የከለከለ ነገር መከልከል አለብን። አንከለከልም አንታዘዝም ካለን ግን ከነዚህ ከጀሃነም ሰዎች እንሆናለን ማለት ነው። አላሁ ዐዘ ወጀል እኛንም ቤተሰቦቻችንም ከጀሃነም ቅጣት ይጠብቀን። ይህንን መልእክት ላልደረሳቸው ሙስሊም ሼር፣ ኮፒ ሊንክ እያደረጋችሁ አሰራጩ።